መንግስትን ለምን እንታዘዛለን? ነፃነት እና ስልጣንስ እንዴት ይጣጣማሉ? እስኪ ዛሬ ለሺህ ዘመናት ሲጠየቁ የነበሩትን የፖለቲካ ፍልስፍና አንኳር ጥያቄዎችን እንፍተሽ። እሺ፣ ዜጋ መሆን ማለት ምን ማለት ነው? ይህ ጥያቄ በጣም ቀላል ሊመስል ይችላል፣ ግን እመኑኝ ፈላስፎች ለሺህ ዓመታት ሲከራከሩበት የኖረ ጉዳይ ነው። ከዚህች ቀላል ጥያቄ ጀርባ ትልቅ የሐሳብ ፍጭት አለ። ሕግን ለምን እንታዘዛለን የሚለው ጥያቄ ደግሞ ስለ ስልጣንና በህብረተሰብ ውስጥ ስላለን ቦታ ያለንን መሠረታዊ ግንዛቤ ነው የሚፈትነው። እስኪ ያስቡት፣ ማን ነው የመወሰን መብት ያለው? ለምንስ? እናም የራሳችንን ነፃነት እየጠበቅን የጋራ ሕግን እንዴት እናከብራለን? በግል ፍላጎትና በማህበረሰብ ደህንነት መካከል ያለው ይሄ ዘላለማዊ ፍትጊያ በጋራ ለመኖር በምናደርገው ጥረት እምብርት ላይ ነው ያለው። እነዚህ ጥያቄዎች አዲስ እንዳይመስሉ፣ ዛሬ የምንዳሰሳቸው ሐሳቦች እንደ ፕሌቶ እና አሪስቶትል ያሉ የጥንት ፈላስፎች ሲታገሉባቸው የነበሩ ዘላለማዊ ጥያቄዎች ናቸው። ከሺው ዓመታት በኋላም የአሜሪካ መስራቾች ሳይቀሩ ከዚሁ ጥያቄ ጋር ሲታገሉ ነበረ። አሌክሳንደር ሃሚልተን እንዳለው ዋናው ጥያቄ የሰው ልጆች ማህበረሰቦች ከምክንያታዊነትና ከምርጫ በመነሳት ጥሩ መንግስት መመስረት ይችሉ እንደሆነ ወይም ለፖለቲካዊ ሕገ መንግስታቸው በአጋጣሚና በጉልበት ላይ ለዘላለም ጥገኛ እንዲሆኑ የተፈረደባቸው መሆን አለመሆኑን መወሰን ነበረ። ይህ የፍልስፍና ጥያቄ ብቻ አይደለም፣ ተግባራዊና ዕጣ ፈንታን የሚወስን ምርጫ ነው። እሺ፣ የመጀመሪያውን ሐሳባችንን እንመልከት፣ የሁለት መብቶች ግጭት። ይህንን የፖለቲካ ግጭት ጠለቅ ብለን ለመረዳት ወደ 2500 ዓመታት ወደ ኋላ መጓዝ አለብን፣ ወደ ጥንታዊቷ ግሪክ እና አንቲጎን ወደ ተሰኘው ዝነኛ አሳዛኝ ተውኔት። ይህ ተውኔት ስለ መልካምና ክፉ አይደለም። ጉዳዩ የተወሳሰበ ነው። በአንድ በኩል አንቲጎን አለች፣ ለቤተሰቧና ለአማልክት ያላትን ግዴታ ለመውጣት የምትፈልግ። በሌላ በኩል ደግሞ ንጉሡ ክሪዮን አለ፣ የመንግሥትን ሕግና ሥርዓት ማስከበር የሚፈልግ። እና አሳዛኙ ነገር ምን መሰላችሁ? ሁለቱም ወገኖች በራሳቸው መንገድ ትክክል መሆናቸው ነው። ይህ ምስል በደንብ ይገልጸዋል። የአንቲጎን ታሪክ ማለት በሁለት የማይታረቁ ኃይሎች መካከል ያለ ፍልሚያ ነው። ለቤተሰብ የሚገባ የግል ታማኝነት እና መንግሥት የሚጠየቀው የሕዝብ ታዛዥነት። እና ጥያቄው ይሄ ነው፣ የትኛው ይቀድማል? ከዘመናት በኋላ ፈላስፋው ሄገልን ይህንን ጉዳይ ሲተነትን በጣም የሚገርም ነገር ነው ያለው። አሳዛኝነቱ የሚመነጨው ሁለቱም ወገኖች አንድ ወገን ብቻ በመሆናቸው ፍትሕንም በደልንም ያገኛሉ ብለዋል። ማለትም ሁለቱም በራሳቸው እውነት ላይ ብቻ በማተኮራቸው ነው ስህተት የሰሩት። እሺ፣ ቀጣዩ ሐሳባችን ጋድፍላይ በፍርድ ችሎት። እስካሁን በአንቲጎን ተውኔት የከተማዋን ችግር አየን። አሁን ደግሞ የከተማዋን ችግሮች መመርመር ብቻ ሳይሆን ራሱ ለከተማዋ ችግር ወደ ሆነው ፈላስፋ ሶክራጥስ እንሸጋገራለን። ሶክራጥስ ለአቴና ዜጎች በጣም አዲስና አብዮታዊ ሐሳብ ነው ያስተዋወቀው። የተመረመረ ሕይወት ምን ማለት ነው? ይሄ ማለትም አንድ ሰው ሕይወቱን፣ እምነቱን እና የህብረተሰቡ ወጎች ያለማቋረጥ ካልጠየቀ በእውነት የኖረ አይደለም ማለት ነው። እስኪ ያስቡት በወቅቱ የነበረውን አስተሳሰብ እንዴት እንደሚገለብጥ። ሶክራትስ ራሱን ከጋድፍላይ ወይም አውሬ ዘንብ ጋር ነው ያመሳሰለው። የአቴና ከተማ ልክ እንደ ትልቅ ግን ሰነፍ ፈረስ ነች ይላል። እሱ ደግሞ ያንን ፈረስ የነደፈ እንዲነቃና እንዲያስብ የሚያደርግ ዘንብ ነው። ዋናው ሥራው ሰዎችን ማበሳጨት ሳይሆን እንዲያስቡ መገፋፋት ነበር። እናም ይሄ ዝነኛ አባባሉ እንዲህ ይላል፣ ያልተመረመረ ሕይወት ለመኖር ብቁ አይደለም። ይሄ አባባል ብቻውን ለአቴና ዜጎች ቀጥተኛ ፈተና ነበር። ለምን ብሎ ሳይጠይቁ የተቀበሏቸውን ወጎችና እምነቶች በሙሉ እንዲመረመሩ ያስገዳቸዋል። እናም ይህ ዝነኛ ስዕል እንደሚያሳየው ሶቅራጥ ለጥያቄዎቹ የመጨረሻውን ዋጋ ከፍሏል። የአቴና ከተማ ጥያቄዎቹን መቋቋም ሲያቅታት ሞት ፈረደችበት። እሱ ግን ከመጠየቅ ዝም ከማለት ሞትን መረጠ። እሺ፣ ሦስተኛው ነጥባችን በማስተዋል የምትመራ ከተማ። እንግዲህ በአስተማሪው በሶቅራጥስ ሞት የተበሳጨው ፕሌቶ ይህንን ፈተና አንድ እርምጃ ወደፊት ወሰደው። እንዲህ ሲል ጠየቀ፣ ስሜትና ወግን ሙሉ በሙሉ ትተን አንድን ከተማ በንጹሕ ምክንያታዊነት ላይ ብቻ ብንገነባስ? እናም ውጤቱ ሪፐብሊክ የተሰኘው መጽሐፍ ሆነ። ይህ መጽሐፍ ፍጹም ፍትሐዊ ከተማን ለመገንባት የቀረበ የሐሳብ ሙከራ ነው። ነገር ግን ሐሳቦቹ በጣም አክራሪ ነበሩ።
አስቡት እስኪ ከተማዋን ፈላሲፋ ነገሥታት እንዲመሯት፣ የግል ንብረትና ቤተሰብ ለአስተዳዳሪዎች እንዲወገድ ብዙዎቹን ያስተነገጠ ሐሳብ ነበር። አራተኛው ነጥባችን ፈላስፋው እና ዜጋው። እንግዲህ የአንቲጎን የሶቅራጥስና የፕሌቶ ታሪኮች አንድ ላይ ወደ አንድ መሠረታዊ እና ምናልባቱም ሊፈታ ወደማይችል የፖለቲካ ፍልስፍና ውጥረት ያመሩናል። እዚህ ላይ እንደሚታየው በሁለት አይነት መልካምነት መካከል መሠረታዊ ልዩነት አለ። በአንድ በኩል መልካም ዜጋ መሆን አለ። ይህም ማለት የአንድን ሀገር ሕግና ሥርዓት ማክበር ነው። በሌላ በኩል ደግሞ መልካም ሰው መሆን አለ። ይህም ከየትኛውም ሀገር ሕግ በላይ የሆነውን ሁለንተናዊ የሞራል መርህ መከተል ነው። እና ችግሩ እነዚህ ሁለቱ ሁሌም አይጣጣሙም። ስለዚህ ዋናው ቁም ነገር ይሄ ነው። የፖለቲካ ፍልስፍና ቀላል መልሶችን አይሰጥም። ይልቁንስ የሚኖረው በዚህ ክፍተት ውስጥ ነው። ማለትም በአንድ በኩል እንዳለችው ዓለም እና በሌላ በኩል መሆን በምትችለው የተሻለች ዓለም መካከል። አንቲጎኑም ሶቅራጥስም ፕሌቶም ሲታገሉ የነበሩት እዚሁ ክፍተት ውስጥ ነው። ይህ ሁሉ ነገር ወደ አንድ የመጨረሻ ጥያቄ ይመራናል። ለራሳችን ኅብረተሰብ ልንጠይቀው የሚገባ ጥያቄ። ፍትሐዊ ማኅበረሰብ የሚፈልገው ቋሚና የማያወላውል መልሶችን ነው ወይስ ፈጽሞ የማያልቁ ቋሚ ጥያቄዎችን?